እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል ነኝ አንቺ ፔን ብትሆኚ እኔ ኪለር ነኝ እኔ ያን በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ አሁን ያልከኝ ከበቂ በላይ ነው ላንቺ አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያምናል እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ ነው የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው ተንከባከቢ ምን ዋጋ አለው ፍቅር በባዶ ኪስ እኮ ገጠር እኮ ሁለት ላም አለን እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው አሁን እዚህ ጋር ምንም የሌለኝ ቀማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝ እሺ ባዶ ኪስ ካልሆንክ እናቴ ታማለች ብር ያስፈልገኛል ትሰጠኛለህ ሰጥሻለሁ እሺ ልጠይቂያቸው 20 ብር የታክሲ ነው ማሳከም 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር እሺ ነው ያልሽ 20 ሺህ ነው እንጂ ነው ስንት ጊዜ ሆናችሁ ቆይ ከታመነ አንድ ወር ሆኖታል ከታመመች አንድ ወር አንቺ እኔን እንደ ሩቅ ሳይተሽኝ ነው ወር ሙሉ ያነገርሽኝ በዛ አይነት ብዙ የደበቅሽኝ ነገር አለ ማለት ነው አረ የለም አትበኝ እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ ጭራይ በቃ አጠገቤ ላይሽ አልፈልግም እንደውም እሺ ብር ጓደኛዬ ጠፍታል አይደል አንተ ማለት ወንድሜ እንደሷ አትበል በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ ይኸው አንድ ቀን አልፎኝ አያውቅም ሁሌ ምግብ ታመጣልኛለህ አንድ ቀን አልፎኝ ግን እየገዛንም ታመጣልኝ ወይስ በምን አይነት መልኩ ነው ወንድም ምግቡን ማመጣውማ ሚኪስቲቺ ምግብ ጣላት አንድ ሁለት ሳምንት ቆይሽ ሚኪ ግን እየጣልክ ነው ምግቦቹን እህል እንዴት እደፋለሁ አለቃ እህል እኮ አይደፋም ለድመቴ ወስጄ እሰጣታለሁ እንጂ አረ ይሄ ሁለት ሳምንት የቆየ ምግብ ነው ሚኪ አይሆንም ለሷ መርዝ ነው የሚሆነው አረ ምንም አትሆንም የለመደች ነች ተው ሚኪ ምንም አለቃ ይኸውልህ ሰማኝ ይኸውልህ የለመደች ነች እያልኩ ባልሽ እንግዲህ ካልከኝ አረ እኔ ከምደፋው ለሷ እሰጣታለሁ መጣሁ ባልሽ በውድ ዋጋ እየገዛው ነው ማመጣለህ እኔ ለአንተ የኔ ወንድም አብሮ አደጋችን ከአሜሪካ መጣ በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል ዌልካም What's good how you doing oh Ethiopia I just got here a lot of things changed man ጓዳው ያልተቀየረ ነገር የለም የኔ ፊትስ አንተ ፊት ዘመን ተሻጋሪ ፊት በእውነት ለራስህ አልቻልኩም but I don't remember her who she ረዱ ትንሿ ረዱ the little girl from ቁጭራ ሰፈር ረዱ how old you now እድሜሽን Howlet? Oh, ደርሳለች ረዱ They call me Dudu. ገላሽ ከገላይ እንዲዋሃዱ. And if you are interested, you can call me Maru. If you let me in, አቀንስሻለሁ ከዶላሩ ረዱ ዱዱ እጩኛዬ እኮ ነች ገል ፍሬንድ ነች ስራ የለኝም ብለኸኛል ነበር አዎ የለኝ ኢትዮጵያስ የሚገርም ኮንፊደንስ ስራ የለም በባዶ ሆድ በዛ ላይ ሴት ኢትዮጵያን ስሜን ታስታውሳለህ ግን don't get me wrong I just forgot your name but let me guess okay ሸዋፈራው አይደለም እታፈራው የሴት ነው who's that ጀምስ እኛ ሰፈር የተማሩ የኔ እናትና አባት ብቻ ናቸው እንዴት እንግሊዘኛ ስም ሊሰጡ ይችላሉ ጀቤሳ ነው ጀምስ come on ድፍረታችሁ የት ልውሰድሽ የት ወስደኛለህ መሰለህ I want to do all the diaspora thing የሆነ ክለብ ትወስደኛለህ ላይፍ ፐርፎርማንስ ያለበት የሆነች ቺክ ዘፋኝ ከዛ ብር መበተን ፈልጋለሁ በኡበር በፓርኪንግ በሳራ ጨዳ ይደከመው ጉልበቴን እባካችሁ ምንሽ ምንድነው ምንሽ ዝቅበል ምንድነው ተኩስ ነው ጦርነት አንዴ ያጋፈነዱ ዝቅበል እንዳይተፈናጠረ ያምሻል እንዴ ቀበሻል እንዴ ማን ይቀመው እኔ ጫፍ በደረሰበት ነው ማልደርሰው ማን ቀምሻለሽ አጭሰሻል ጭስ ምናምን ወፍ ምሽቱ ተገናርጉ እኮ ያጠቁን የመጡት ቀን እኮ ነው የምን ጨለማ ነው ተማይ ነው ከለላ ተደበቅ ብያለሁ ተደበቅ ባክታይ ጎርፎ ነው እንዳውስ ተከለል ለተክሎች ምግብ የሚያዘጋጀው ክፍል ምን ይባላል ምግብ የሚያዘጋጀው ምን እያሰብክ እንደሆነ አውቃለሁ ምን ልትመልስ እንደሆነ አውቃለሁ ግን እባክህ በጋ አምላክ እንዳትለው እሺ ያው እንዴት መልስ እንደሚመለስ እንደው ላስተምር እስቲ እንካ እስቲ አንተ ጠይቀኝ እሺ ጠይቀኝ እስቲ አንተ እንዴት እንደሚመለስ ላሳይ ጠይቀኝ ተክሎች ምግባቸውን
የሚያዘጋጁበት ሂደት ምን ይባላል? ስለዚህ መጀመሪያ አስባለሁ። አየህ አንተ ማታረገው አስባለሁ። ተክሎች ምግብ የሚያዘጋጁበት ሂደት መምህሬ ሲያስተምረኝ ምንድን ነበር ያለኝ? እናቴ ስታስጠናኝ ምንድን ነበር ያለችው? ይባላል። መልሱስ መልሱ መልሻማይ መልሱስ አንተ ስለጠየከኝ ነው መልሰው እኔ አይደለም ጥያቄ ጠይቅ። አታቂም። አንቺም እንደኔ ነሽ፣ አንቺም እንደኔ ደነዝ ደደብ ነሽ እያልከኝ ነው? ቻልኩሽ ነው እንደዛ ነው አልከኝ እንጂ መልሽ ያልከኝ እኮ እንዴት እንደሚመለስ እያሳየው ነው። መልሱን አልመለስሽም እኮ። ምንድን ነበር ጥያቄው? ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ከነሽና አንተ እኔን ጥያቄ እኔን ትጠይቀኛለህ? እኔን እንዴት ትጠይቀኛለህ? ጠይቀኝ አልሽኝም እንዴ? አንተስ እንዴ ብለህ በገዛ ቤት የኔን ጥያቄ ወይ ጉድ! አክሽን! የኔ ፍቅር ካት የኔ ፍቅር አንተ ዝንጀሮ ቁፍጠን ብላ አሰራም እንዴ? እንደ ወንጅ ልጅ ምን ያላዝዛል? ቁሪማ በስነ ስርዓት ስራ። ካሜራ ሮል አክሽን አገን የኔ ፍቅር ናስቲና አንተ ልትሰራ ነው አይደል? ታዲያ ለምን በስነ ስርዓት ማስ ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያለሁ። ይኸውልህ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። እሺ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንዴ ጀመርናትን እንጨርስ። እንደው መቃዲ ከራቱ ባለ ጀመርናትን እንጨርሳል። ና ግባ ና። ተሳሳት ለአንዴና ለመጨረሻ ጊዜ ነው ብትስ አክሽን የኔ ፍቅር ውጣ አንተ አሎሎ ራስ ውጣልኝ። በቃ ማታ አራሳለሁ ይደውልኝ። ለኒዳ አንተ በእናትህ ምንድነው? ተቀበለውና መንጃ ፍቃዱን አስገባው። በቃ ሰላም ነው። ምን ፈለክ? አረ መንጃ ፍቃድ ተወስዶ ማሽን ወሰድኩት። እኔ ነኝ ወሰድኩት? አዎ ትናንትና። አንተ ጥቃበኛው ልጅ የባጃጅ ሹፌርና በቃ እንመልስማ ወሰድ ነው አንድ ምን አረጋግላ? አረ እባክህ መልስልኝ እስኪ እንትን ለመንገድ ትራንስፖርት ገቢ አድርጋለሁ። እዛ ሄደ ጠይቃ እስኪ። አረ እዛም ቢያሉኝ እኮ በቃ እኛ እኮ ነን የምናስመልሰው። ምን ይናርክ እኮ እንዴት ነው የሚመለሰው? አንድ 15000 ብር አምጣና ምን ላድርግ ላስመልስልህ? ትናንትና አይደል እንዴ 10000 ብር የሰጠኝ? ዝም በል በቃ በየቀኑ እየመጣ ትጨቃጭ ጥፋ ከስ። አረ እባክህ ስጠኝ። ሊፋጭ አረ ስጠኝ። ምን ነው ትጋጭ ነው እንዴ? አቁም እስኪ አቁመው። ወረድ ና ባዝ እስኪ ወረድ እስኪ መንጃ ፍቃድ የለኝም። ምን አገባን? ያለ መንጃ ፍቃድ ለምን ትንቀሳቀሳለህ? ጋሪ አይደል እንዴ መንጃ ፍቃድ? ምን አገባን? ጋሪ ምናምን አትበል። ኮተታ ወንድሜ መንጃ ፍቃድ ሊብሬስ ፍሬን የቱ ጋር ነው የምትይዘው? የምን ፍሬን? ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም? በገመድ ነው። ገመድ ምናምን አትበል። ገመድ ፊት እና እስኪ ፊታው እስኪ እንትኑን ምኑ አርጋ ይፈታስ። አረ እባክህ ወንድሜ እባክህ መተዳደሪያ ነው። ምን ላድርግ? እሺ መንጃ ፍቃድ ያላስክ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው። ዝም በል ይበት ጋሪ ምናምን አትበል። አረ እባክህ ወንድሜ መንጃ ፍቃድ አምጣ። በቃ ምን ደረቴን ትገለብጣለህ ታዲያ? መንጃ ፍቃድ እኮ በቃ መንጃ ፍቃድ ምን እንዳልገባ ትሆናለህ አንተ። ሊፋጫም አትልመጭመጫ። እኔ የሰራሁት እቺ እኮ እነሱ ነው። በቃ ምንድነው ደረት መገልበጥ? ቀጥ ብለህ ጥፋ ከዚህ ሰፈር። አንተም ዞር በል እስኪ ጥፉ